ሰው ምን ያክል አንቺ ተንከሲስ እንደሆንሽና ምቀኛ እንደሆንሽ እንዳቆልሽ ስለምፈልግ እኔ ምቀኛ በደንብ ምቀኛ የመቅዲ ቤተሰቦች እንዴት ናችሁ? አላችሁ? አለን እግዚአብሔር ይመስገን። እንግዲህ በባለፈው ቪዲዮ እንዳያችሁት መቅዲን በጣም አስከፍቻት ነበረ። ምግብ ነይ ጋብዝሻለሁ ነይ ቶሎ ብዬ ጠርቼ ምግቡን ለብቼ በልቼ እሷን መልሻት ነበር። ከዛ ፊት ስላናደደችኝ ነው። ያው እንግዲህ ከሰው ላይ ተበረሰ ዝገት አይጠፋም እንደሚባለው አጥቻለሁና ዛሬ ደውዬላታለሁ። ቶሎ ይቅርታ ጠይቃት ነው ቶሎ ብያታለሁ። እንግዲህ ትመጣለች አትመጣም አላውቅም፣ ግን እኔ አሁን በእነሱ ሰፈር ነው ያለሁት። ወደ ቤቷ መጠጋት አልፈልግም ድንገት ሊደበድበኝም ስለምትችል እና እስቲ አሁን እየጠበቅኳት ነው። መታ ይቅርታ ታደርግልኛለች ወይስ አታደርግልኝም የሚለውንም ነገር አላውቅም። እስቲ አብረን እንሆንና እንጠብቃት እናያለን። ውድ ቤተሰቦቼ እንግዲህ እየመጡ ነው። ጭራሽ ቴዲን ይዛ መጣለች። ሊቀጠቅጡኝ እንዳይሆን ፈርቻለሁ። ምን እንደሚሉ አብረን እናያለን። እንዴት ነህ? ሰላም ነው? ሰላም ነው። ባለፈው ያደረገችኝ ስለማታውቅ እኮ ነው። ሲጀመር አንተ ደግሞ እሷ ናት ታደውላልኛለህ ያልከው ለምን ዘይ መጣ? ምን ችግር አለ? ላገኛችሁ አለችኝ እያት እና እኔ ምን አገባኝና ነው ላገኛችሁ ትደራክም ተካልኝ እንዴ? እንዴት ነው እንዴት መጣ? አንተ ለምን ታደርገሽ? መቅዲ እንግዲህ እኔ የዩቲዩብ ተከታታዮቼም ግማሾቹ ተቆጥቶኛል በአጠቃላይ ብቻ። ስለዚህ እነሱ ስለተቆጥሽ ነው የመጣሽው? እኔ አይ ስለተቆጡኝ አይደለም። ጀመር የሰራሁትም ስራ ስህተት እንደሆነና ማድረግ እንዳልነበረብኝ ስለገባኝ፣ ምክንያቱም በቃ ይቅር ሳልጠይቅሽ ነው ያው ስላናደድሽ ከዚህ በፊት በተደጋጋሚ እየሰራሽ ያለው ስራ ስላናደደኝና በቃ እስኪ በዚህ እንኳን ልበቀላት ብዬ ነው እንደዛ ያደረኩሽና በእርግጠኝነት ትክስሻለሁ። አሁን ይቅርታ ኧረ እባክሽ ይቅርታ አላደርግልሽ። እኔ ያን ሁሉ ይቅርታ ተጠይቅሽ እየመለሽ በደስ ይቅርታሽ አልነበር? እንዴት ነው የምታስቡት? ይቅር አላት እንዴ? ምክንያቱም ማለት ነው እኔ እዛ ቁልጭ ያልኩት እንክት አድርገን ብላችሁ አይገርም? አይተው ከሆነ ደግሞ በዛ ላይ በቤተሰቦቼ ጥሩ አይደለም ስላልሆነ ነው የመጣሁት እያልኩ ነው። ራሷ ከልባ እንኳን ሳትፋት አይ እሱማ አይደለም። እኔ እኮ ተጀመረ ባለፈው እንደዛ አደረኩሽ። በቀጣይ በቆንጆ ነገር እንደምትስሽና አሪፍ ነገር እንደምመልስልሽ እኮ አስቤበት ነበር። ሆኖም ደግሞ ኮሜንት ላይ የሚየገቡ በቃ ስህተት እንደነበረው ምናምን እነሱ እንትን ያሉ ስለሆነ በነገራችን ላይ እኔ ቤተሰቦቼን በጣም ነው የማከብራቸውና ስለዚህ ይቅርታ አድርጊልኝ። ከዚህ በኋላ አንጣላ። እኔና አንቺ የአንድ አጎት ልጆች ነን። ያው ጥቃቅን ነገር ሊያጣናን አይገባም። ትክስሻለሁ ብዬ ነው ይቅርታ አድርጊልኝ። እኔና አንቺ የአንድ አጎት ልጆች ነን አይደል? ነን ግን እሷ እንደዛ ሳይሆን የምትወስደው የሆነ በክፋት ነው። እኔ እንደ ክፉ ነው እንትን ያለችኝ ያለች። ስለዚህ በነገራችን ላይ እኔ ማለት ነው አምኛት ይቅርታ አድርጋልኛለች ብዬ በቃ አምኛት እዛ ሁሉ ሰው ራሱ እንዴት እንደሚላት ይፋን ቴዲ እዛ ሁሉ ሰው ፊት አዛ ለራሷ በዛ ማንንም ይጠጣል። የዛ ሰዓት እኔ ነው ለዛው በጥፊ ማገናጨም ነው። አሁን ይቅር ያለችኝ ይቅር እና ስለማላት ነው ይቅር ቴዲ ለምን ታውቃለህ? እኔ ብዙ ጊዜ ለምኛታል ብዙ ጊዜ ማለት ነው። እሷ ስትፈልግና ቤተሰቦቿ ይቅርታ ሲላት እንትን ላይ ገብታ በኮሜንት እንትን ሲላት መጣቸው። እኔ ባላከብርሽና ማለት ነው ባላከብርሽና ይቅርታ በቃ እውነት በቃ ይቅርታ ያስፈልጋል ብዬ ባላምንበት ነው። በዚህ ፀሐይ እንደዚህ ያቆይ ከዛ ልጅችን ትጀምር ያንቺ ክብር ገደል ይግባ። ልጅችን ትቼ መጥቼ አንቺ ይቅርታ እየጠየቅሽ እኮ ነው። ምን ነው አንቺ ብታደርጊ ደግሞ አይደለም ቀርቶ እኔ ምግብ ስለከለከልኩሽ አይደለም ሰው ተጋሎ ይቅር ይባባላል። ታካብጃለሽ እንዴ? ታካብጃለሽ ነው ደግሞ ተጋሎ ይቅር የሚባባለው። አይ ሲዲ አንተን ተቀይማለሁ ሲጀመር ናይ ባትለይ ከቡና ንብራት ምን አልመጣም ነበር። እሺ ባንክሽ አይኔ አልነገረችኝም። ይሄ ነገር ማጥቶ ነገር የለም ግን ላገኛት ፈልጋለሁ ስለዚህ እና በቃ እንደውም ማለት ነው አክብሬሽ መጥቼ ራሱ ይቅርታ ተጠየቅኩሽ። አንቺ ክብር ሊሰማሽ ነው የሚገባው እንዴ? እና አጥቻለሁ እያለች አጥቻለሁ ይቅርታ አድርጊልኝ አልኩሽ። በቃ ክስሻለሁ አልኩሽ። ሌላ ባይሆን ስጋ ተወደድሽ ባይሆን ስጋ ጋብዝሻለሁ። ስጋማ እየበላሽ እኮ አየሽ እኮ አንቺ ሲበይ አንቺ ደግሞ ስጋ በጣም ስለምወድ ድንገት ተጨረሽብኝ ብዬ ነበር የከለከልኩሽ። እናንተ ትቀርባላችሁ። ለማንኛውም አሁን እኔ ማለት ነው በዚህ የለኝም
ይኸው ይቅርታ ጠይቄሻለሁ፣ ይቅርታዬን ተቀበይ። ድጋሚ እንደዚህ አይነት ስራ አልሰራም። ስለዚህ ይቅርታውን ተቀበይ። አሁን ይቅርታ አደረግኩልሽ። እኔ የምከርኩሽን ምክር ትሰማለሽ? አንተ የመከርሽኝ ምክር ይጠቅመኛል ብዬ ታየሁት እሰማሻለሁ፣ ግን የማይጠቅመኝ ሆኖ ደግሞ ታየሁት። አይ የማይጠቅምሽ ሆኖ አይደለም። አይተሻል እንግዲህ ባለፈው ተገልብጦ ባልሽ እራሱ እንዴት እንዳለ። ስለዚህ እንትን ካልሽ እኔ ያው እሱማ እኮ ማለት ነው በአሁን ዘመን ላይ እንኳን አይደለም ይሄ አፈቀረኛ አገባኝ የምትይው አካልና የራስሽ የምትይው እህትም ወንድም ይከዳል። እሱ ስለሄደም ስለመጣም እኔ ምንም የሚሰማኝ ነገር የለም። እኔ ችግር የለውም። ለማንኛውም ትርንጎ እኔ አንቺን ይቅርታ አደረግልሽ። እናንተ ምንድነው ጓደኛህ በዚህ ልክ እንትን ትላለች? የለብኝም። እኔ እናንተ እኮ አብረን ያደግን አይደል? ታውቀኛለህ በል። እኔ እንደውም ማለት ነው ብዙ ጊዜ ስለሷ ታወራኝ መልካም ናት፣ የዋህ ናት ምናምን ስትለኝ በቃ ያው የምትናገረው ላንቺ አስባ ነው ምናምን የምትለኝ ነገር እውነት መስሎኝ ነበረ። አየህ የምትናገረው ነገር ለኔ አስባ ሳይሆን ምቀኛ ናት ማለት ነው። ምክንያቱም አንድ ስተሰርች ይቅርታ ጠይቃት ሰማታ አሁን ይቅርታ እየጠየቀች ምቀኛ ነች እያለች ነው። እኔ በሷ በምን ነው የምቀነው? እግዚአብሔር አሁን ይቅር ተባባሉና አይ ነው እንደውም ደክሞኛል ናት። ስለዚህ ስለደከመሽ ወደ መጣንበት እኛም ሻይ ቡናችንን እንሂድ ይቅር በያትና እንደውም ደስ የሚለኝ ሶስታችሁ አብረን ሻይ ቡና ደስ ይለኛል። ኧረ እኔ ሻይ ቡና እንኳን አልልም፣ ምክንያቱም ብዙ ነው የመጣሁት በዚህ ሰዓት ከዛ ድረስ ማስጫ ሲጀመር ምቀኛ ናት እያለች እየተሳደበች ነው። የት ጋር ነው ይቅርታ ላስጠይቅሽ ነው አለም ደግሞ ተሳደበ እንደምትል አንቺ እንዳላረግኝ አንቺ ታታስብ ግን ስንቱን ወቂ ታፈ ብዬ ላውራት መሰለኝ። እኛም እኮ መውጣት እንችላለን። እንደ አይነት ወለት እንደ አይነት ሰብና ካንቻል ተብቅ አይ አይደለም ሄድ ሰላም ቆይ ና ይቅር እንድላት ከፈለገች እኮ መሳደብ የለባትም። አያዩ ነው አይደል? ምክንያቱም እኮ አንቺ ችግሩ ያንቺ ነው መግዲ። እንዴት ነው የኔ ችግር? በቃ ይቅርታ ታልኩሽ እኮ ነው። ምክንያቱም በቃ አንቺ እንዲሰርብሽ እያረግሽኝ ነው። ለምንድን ነው እንዲሰርብ የማረገው? ወይኔ አንተ ደግሞ ቴዲ ቆይ እንዴት ነው አንተ ያይሃት ነው? አይ ምቀኛ ናት ይቺን ትናት ያይስተደብ ነገሮችን ቀለል አድርጉት እንጂ ታውቃለህ፣ እኔ የእሱ አባት በጣም ነው የሚወደኝ አጎቴ ማለት ነው። ግን በቃ የሆነ እንትን እንዳትል በፊት እንትን ስላለ ምከረች ስለሚለኝ ሄጄ እመክራታለሁ። ግን ከምክርሽ አያስፈልገኝም ማለት ወደ ጠብ ተቀይሯለች። እኔ ምክርሽ አያስፈልገኝም። እኔ ሁሉ ነገር ማገናዘብ የምችል ሰው ነኝ። በቃ እሺ። ከዛ ደግሞ አንቺ ሁሉ ነገር ታገናዝቢ እየተከታተልሽ በገባሁበት ቦታ ወላ አብረሽ ስትገቢ ቆይ ሲሆን ይስፋለ ታምታፍለክፈኝ እኔም አንድ ነው ዋጋ ለተሰጣለ ይሄ እንደዛረኩሽ ምንድነው እንደዛረሽ አንቺ የምታደርጊው ቅቤ እየቀባሽኝ ይመስልሻል? አንቺ የምታደርጊው እኔ እኮ ስንቴ ነው ከተጠየቅኩሽ በባሏ ራሷ ትደብድባኛል። አይገርም ባሏ ባላት በእሱም አላይተሽኛል እኮ እሳይ ደጋረኩ እንኳን አለይሽ ምን እንትን ባላት ሄዲ ቆይ ና ከባሌ ተለይቻለሁ ነው ያልኩት እና ሄዲ እኔ ባንቺ ምክንያቱም በቃ ብዙ ዋጋ ከፍያለሁ። ከሱም ጋር ደግሞ አላይተሽኛል፣ ደስ ብሎሻል። ስለዚህ ይሄዳል ያረኩሽ ነገር በቃ አምነሽ ተቀበይ። ደግሞ አሁን ይቅርታ ትጠይቅሽ እንደውም ክብር ሊሰማሽ ነው የሚገባው። ክብር ይሰማኛል። አዎ ክብር ይሄዳል አይደል? እንደውም አይኔን እያመመኝ ነው። ላንቺ ብዬ ነው እንደውም መነጽሬ ነው ያለው። በዚህ አይኔን እያመመኝ ነው። ስለዚህ አሁን ይቅርታ ትቀበያለሽ አትቀበይም? ጥየሽ ነው የሚሄደው። ከዚህ በኋላ አንቺ አለምን ብድር በምድር ማለት ምን ለማድረግ አስበሽ ነው? ምንም ማድረግ አልፈልግም። ከዚህ በኋላ ይኸውልሽ ለምታደርጋቸው ነገሮች ሁሉ ዋጋ እንደማስከፍልሽ አትርሺ። እኔ ማለት ነው በፍቅር ይዤሽ ነው እስካሁን ድረስ ግን ምንም አታመጡት። ምግብ ሆነ ደግሞ እኔ ብዙ ጊዜ በመላስ ሳይሆን በተግባር ነው የምታወቀውና እንዴት እንደሰራው ታውቀሻል፣ አይተሽዋል ባለፈው ምን አርገ። ስለዚህ ይቅርታ ብዬሻለሁ፣ ይቅርታሽን ብትቀበይ ይሻላል። በክፉ ብትመጭብኝ እኔ ደግሞ እጥፍ ነው የምመልስልሽ። ስለዚህ አሁን ይቅርታሽን ትቀበያለሽ አትቀበይም? ልቀበልሽ እንዴ? ይኸውልሽ እኔ ሲጀመር እስካሁንም ድረስ ካሜራም ይዤ የመጣሁት ሰው ምን ያክል አንቺ ተንከሲስ እንደሆንሽና ምቀኛ እንደሆንሽ እንዳቆልሽ ስለምፈልግ። እኔ ምቀኛ
በደንብ ምቀኛ ወደዛ ተጠግኝ። ይቅርታ ምቀኛ ሲል ይቅር አያስፈልግም።